ምን ሰላም አለ አብይ እያለ የሚለው ግጥም አይደለም። ቃና ያለው ቃል ስለሆነ የሚነገርም አይደለም። ከእነዚህ ጆሮ ገብ ሐረጋት ውስጥ ወምዛዛ ሐቅ አለ። አብይ እጅህን በቤተ ክርስቲያን ላይ አንሳልን። ያንተ ስልጣን በእኛ በክርስቲያኖች ደም አይጸናም። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አላችሁ? ውድ አድማጮቻችን፣ የብልጽግና ሰዎችና አብይ አህመድ ከፍተኛ አጣብቂኝ ውስጥ ገብተዋል። በተለይም የፋኖ ኃይሎች ወደ ትጥቅ ትግል ከገቡበት ጊዜ አንስቶ ሰላማዊ እንቅልፍ ተኝተው አይታወቅም የሚባለው የብልጽግና ሰዎች እና አብይና እነ ሽመልስ አብዲሳ ከፍተኛና ከባድ ህዝባዊ ተቃውሞ ገጥሟቸዋል። ይህንንም ተከትሎ ምናልባትም የብልጽግና ሹማምንት አዲሱ ዓመት ከመግባቱ በፊት ሹመታቸውን ስልጣናቸውን ሊያጡ እንደሚችሉ፣ በኢትዮጵያ ውስጥም የሽግግር መንግስት ሊካሄድ እንደሚችል ዓለም አቀፍ የሰብአዊ ተሟጋቾችና ገለልተኛ አካላት እየገለጹ ነው የሚገኙት። ወደ አድማጮች ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ ከወዲሁ ልናስታውሳችሁ እንወዳለን። ጠቅላይ ሚኒስቴሩ ያልሰሙት ነገር አለ። እባካችሁን ይህንን ሜሴጅ እኔ ከዚህ በፊት ጠይቄ አላቅም። እንደዚህ ነገር ግን ፕሊዝ ሼር፣ ኮፒ ሊንክ ምናምን ነው የሚባሉ እንዳለ ነገር አርጉት፣ የምታደርጉትን ነገር እና ይሄ ሜሴጅ ለባለቤታቸውም አዙሪያቸው ያሉትን የካቢኔ አባሎች፣ ሌላውም አሰስገሱሱን ካድር ከሰማ ካደረሳቸው ያደርስላቸው። እንግዲህ ጠቅላዩ ይሄንን መልእክት ይሰማሉ አይሰሙም የሚለው ምናልባትም ሊሰሙም ላይሰሙም ስለሚችል፣ ግን ደግሞ በጣም ጠቅላይ ሚኒስትር አብይ አህመድን ከፍተኛ ድንጋጤ ውስጥ የከተተ መልእክትም በዚህ ልጅ በኩል ተላልፏል። እስኪ ቪዲዮውን እንከታተል። ትላንትና 21 ሰዎች በአሰቃቂ ሁኔታ ምስራቅ አርሲ ውስጥ ተገለዋል። 8 ሰዎች የት እንዳሉ አይታወቅም፣ ኪድናፕ ተደርገዋል። ይህ ሁሉ ነገር ሲሆን ጠቅላይ ሚኒስቴሩ አያውቁም። ይህንን ብቻ አይደለም። በኢትዮጵያ ውስጥ አንድ ሙሉ ባስ በተደጋጋሚ በየዕለቱ ምናልባትም በየሳምንቱ ባስ ሙሉ ህዝብ ይታገታል። ታዲያ በዚህ ሰዓት ጠቅላይ ሚኒስትር አብይ አህመድ ፈጽሞ እንደማይሰሙ ሰምተናል። ግና ደግሞ በቻይና አሊያም ደግሞ በሳውዲ እንዲሁ ደግሞ በህንድ 2 ሰዎች ቢሞቱ ጠቅላዩ ከሳቸው ቀድሞ መግለጫ የሚሰጥ አካል የለም። በኢትዮጵያ ውስጥ የሚሞቱ ዜጎች የማይታያቸው ጠቅላይ ሚኒስትር አብይ አህመድ 2 ህንዳውያን በውሃ አደጋ ሞቱ ሲባል የመጽናናቱን መልእክት ለመላክም የሚቀድማቸው የለም። በኢትዮጵያ ውስጥ ኢትዮጵያን እያስተዳደርን ነው የሚሉት ጠቅላይ ሚኒስትር አብይ አህመድ በስልጣን ላይ በሚገኙበት በዚህ ሰዓትም ከ20 እና ከ30 በላይ ህዝቦች በየሳምንቱ በባስ ይታፈናሉ፣ ይታገታሉ፣ ይገደላሉ፣ በሚሊዮን ገንዘብ ይጠየቅባቸዋል። ገንዘብ መክፈል የሚችሉና አቅም ያላቸው ሲለቀቁ፣ ገንዘብ መክፈል የማይችሉና አቅም የሌላቸው ይገደላሉ። እንዲሁ ደግሞ በኢትዮጵያ ውስጥ የእርስ በርስ ጦርነቶች ተባብሰው ቀጥለዋል። ይህ የወንድማማቾች ደም አፋሳሽ ጦርነትም በብልጽግናው ዘመን ተባብሶ በቀጠለበት በዚህ ሰዓት የብልጽግናን ሰዎች ከስልጣን ለማስወገድም መጠነ ሰፊ ስብሰባዎችና ውይይቶች እየተካሄዱ ይገኛሉ ነው የተባለው። በተለይም የብልጽግና ሰዎች ኢትዮጵያን ማስተዳደር አልቻሉም በሚልም ከብሔር ብሔረሰቦች የተውጣጡ ፖለቲከኞችና ልሂቃንም በሀገረ አሜሪካ ጥብቅ የተባለ ውይይቶችን እያካሄዱ እንደሚገኙ እየሰማን የምንገኘው። ተከታተሉ ቪዲዮን። አልሰሙም። ለምን እንደዚህ እንዳልኩ ነግራቸዋለሁ። ጠቅላይ ሚኒስቴሩ ፔጅ ላይ አሁን ገብቼ ሳይ የአዘርባይጃን ትሪፓቸው፣ ከዛ ቀጥሎ ደግሞ የሆነ የኢፍጠር ፕሮግራም ላይ ግብዣ ላይ ነው የተገኙት። በእኛ ባህል ሀዘን ሲኖር ሰው ድግስ አይደለም ሰርግ ራሱ እንትን ሊባል ይችላል፣ ሊተላለፍ ይችላል ቀኑ። እሳቸው እዛ ቁጭ ብለው አፍጤር ሲያደርጉ ምናምን ያዩ ሰዎች ምን ሊሉ ይችላሉ? አረ ይሄ ነገር መንግስት ይሆናል ኦርኬስትሬት ያደረገው። እንዴት እዛ ጋር ኦርቶዶክሶች ተገለው እዚህ ጋር የሙስሊሞች አፍጠር ላይ እንዴት እዚህ ተገኝቶ እሱ ይበላል ይጠጣል፣ አፈር አባቱ ይብላ የሚል እንግዲህ በመንግስት በኩል ህዝብና ህዝብን ለመለያየት ሃይማኖትና ሃይማኖትን በመለያየትም መጠነ ሰፊ ልምድ ያላቸው የብልጽግና ሹማምንት በተለይም በዚህ በ8 ዓመት ውስጥም በኦርቶዶክስ እምነት ሃይማኖት ተከታዮች ላይ መጠነ ሰፊ ዘመቻነት ሲያካሂዱ ቆይተዋል። የኦርቶዶክስ እምነት ተከታዮች ይገደላሉ፣ የኦርቶዶክስ እምነት ቤተ እምነቶችም ይቃጠላሉ። ታዲያ ተደጋጋሚ ግፎችና በደሎች በኦርቶዶክስ እምነት ሃይማኖት ተከታዮች ላይና በቤተ እምነቷ ላይ ቢፈጸምም በመንግስት መዋቅር ውስጥ የሚገኙት የብልጽግና ልሳናት ጆሮ ዳባ ብለው እያለፉት ይገኛሉ። ይህንን ተከትሎ ይመስላል ይህ ልጅ ጠቅላዩ ለምንድን ነው ምላሽ የማይሰጡበት ወይስ ደግሞ
በኦሮሚያ ክልል ከተሞች ውስጥ እየተፈጸሙ ለሚገኙ ግድያዎች፣ ግፎች፣ በደሎች እንዲሁ ደግሞ የቤተ እምነት መቃጠሎች ተጠያቂው መንግስት ነው ወይ? እሳቸው በዝምታ የሚያልፉ ከሆነና የኦርቶዶክስ እምነት ቤተክርስቲያን እየተቃጠለች ምዕመኗም እየተገደለ እሳቸው ከሙስሊሞች ጋር አፍጥርን የሚያሳልፉና የሚደሰቱ ከሆነ ምናልባትም ለዚህ ግድያና ሞት ተጠያቂው መንግስት ሊሆን ይችላል የሚል ስጋት አለኝ እያሉ ነው የሚገኘው። አዳምጡት። ሰዎች ሊኖሩ እነዚህ ተቃዋሚዎች እንደዛ ሊሉ ይችላሉ። ሁለተኛ እኔ እኚህ ጠቅላይ ሚኒስቴር ከምኒልክ ቀጥሎ የዋሁ መሪ ናቸው ብዬ ከዚህ በፊት አውርቼ አውቃለሁ። ለምን እንደዚህ እንዳልኩ ነግራችኋለሁ። ግን ለምን እንደሆነ ታውቃላችሁ? ድሮ የመጡ ጊዜ ትዝ ይላችኋል። እኚህ ሰው እንኳን ለሰው አይደለም ለቦሌ ዛፎች የሚራሩ እያልኩኝ ቦሌ በቦጤ ውሃ ሲያጠጡ ራሳቸው እየነዱ ገብቷቸዋል። ሴም ቲንግ እንትና ማነው እምዬ ምኒልክ በ1988 ዓ.ም ለሙሴ ሽፍኔ የጻፉትን ደብዳቤ ጫፉን ላንብብላችሁ ምን እንዳሉ። ለምን ሁለቱ በጣም ደግ መሪዎች ናቸው እንዳልኩ ታውቃላችሁ። በጥጋባቸው አድዋ ላይ ተዋግተው ድል ሆኑ። እኔ ግን በድንቁርናቸው ብዛት የእነዚያን ሁሉ ክርስቲያን ደም በከንቱ መፍሰሱን እያየሁ ድል አረኳቸው ብዬ ደስ አይለኝም። ይኸውላችሁ እንደዛ ቀጥቅጠው የዛ ሁሉ ሰው ደም አፍስሰው እንኳን ምኒልክ አሸንፏቸው እንኳን ይጸጸታሉ፣ የዛ ሁሉ ክርስቲያን ደም መፍሰሱ። ታዲያ በብልጽግናው ዘመን ደግሞ የንጹሃን ዜጎች ሞት አይዘገብም። የንጹሃን ዜጎች ደም መፍሰስ በእነሱ በኩል ደንታ የለውም። የንጹሃን ዜጎች እገታም ምንም አይነት ቦታ አሊያም ደግሞ የሚዲያ ሽፋን አይሰጠውም። ማስተባበያም ይሆን በጠቅላዩ በኩል የሐዘን ጽሑፍም አይወጣለትም። ምክንያቱም ሆን ተብሎና ታቅዶ የሚፈጸመው ይህ ግፍና በደል 8 ዓመት ሙሉ በተመሳሳይ ቦታ፣ በተመሳሳይ ሰዓት፣ በተመሳሳይ አካባቢ፣ በተመሳሳይ ክልል ንጹሃን ዜጎች ማንነት ላይ ባነጣጠረ መልኩ መጠነ ሰፊ ዘመቻና ጥቃት ይፈጸምባቸዋል። ለዚህም ይመስላል ይህ ልጅ የዚህ ግድያ ተጠያቂ ምናልባትም አገዛዙ ሊሆን ይችላል የሚል ስጋት ውስጥ ገብቷል። ምኒልክ በአድዋ ጦርነት በአሸናፊነት አጠናቆ እንኳን የተሸናፊዎቹን ደም ሲመለከት የሰዎች ሞት አሳዝኖታል። አሁን ላይ ግን የብልጽግናው ሰው የራሱ ህዝብ እየታገተና እየተገደለ ቢሆንም የሚሰጠው ምላሽ የለም፣ በዝምታ እያለፈው ይገኛል። ምናልባትም ይህ ቸልተኝነት የሚያመላክተው ይህ ግድያ መዋቅራዊ ሊሆን እንደሚችል ነው የሚለው። አዳምጡት። ታዲያ እኛ እዚህ ቁጭ ብለን ያ ሁሉ ኦርቶዶክስ እዛ ሲታረድ ሀዘን እያለ እዚህ ጋር ሌላ ነገር ማድረግ ምን ያስብላል? ጥያቄ አያስነሳም ወይ? ለምን የረመዳን ጾም ሲገባ የአብይ ጾም በዛው ሳምንት ነው የገባው። በአረብኛ የጻፉት መልካም ምኞት መልካም ረመዳን ይሁንላችሁ ብለው ባስተላለፉት መልእክት ላይ በአማርኛ የተጻፈ መልካም የአብይ ጾም የሚል ነገር አላየንም። ይሄንን ሰው ሲያገጣጥመው ሌላ ነገር ሊያስብ ይችላል ብዬ ነው። ስለዚህ ሆን ተብሎ በእምነትና እምነት መካከል በሃይማኖቶች መካከል ልዩነቶችን ማስፋት፣ በህዝብና ህዝብ መካከል ግጭቶችን መፍጠር የአገዛዙ አደገኛ ስልት መሆኑ እየተገለጸ ነው የሚገኘው። ህዝብ በአንድነት እንዳይቆም፣ በኢትዮጵያ ውስጥ ያለው የኑሮ ውድነት ጥያቄን እንዳያነሳ፣ ኑሮ ተወደደብን፣ ኑሮ ይቀንስልን የሚለው ጥያቄዎች እንዳይነሱ፣ በህዝብና ህዝብ መካከል ልዩነቶችን በማስፋት ህዝብ በአንድነት ቆሞ አገዛዙን ጥያቄ እንዳይጠይቅ በሚያልም መልኩ አደገኛ እንቅስቃሴ፣ አደገኛ ግድያ እየተፈጸመ ነው የሚገኘው። ክቡር ጠቅላይ ሚኒስትር ኦልራይት። እንደገና ደግሞ ሰው የሁሉ ሰው ሲገደል እርሶ ይሄንን የሀዘን መግለጫ እንደ ትልቅ ነገር አይተው ካላወጡት ሌሎች ሀገሮች እንዴት ነው? አሁን ለምሳሌ እዚህ ካናዳ ውስጥ እንደዚህ አይነት እንትን ቅርብ ጊዜ ነበረ፣ የሆነ ማስ ሹቲንግ ነገር ነበረ ወደዚህ ወደ ቢሲ አካባቢ እና በቃ የሀዘን መግለጫ ያላከ መንግስት የለም። የኛውም ጠቅላይ ሚኒስቴር ካርኒም ብዙ ትሪፖቹን ሰርዞ ሀዘኑ ወደ ተፈጠረበት ቦታ ተቃዋሚ ፓርቲዎቹን በአንድ ላይ ይዞ ሄዶ እዛ ሀዘን ላይ ቁጭ ብለው አጽናንተው ምናምን የተመለሱት። ጠቅላዩ ግን የንጹሃን ዜጎች ሞት ምናቸውም አይደለም። ህዝብ ይሞታል፣ ህዝብ ይገደላል፣ ህዝብ ይጨፈጨፋል፣ መንግስት በዝምታ ያልፈዋል። ታዲያ በህዝቦች መካከል ለሚፈጸመው ግጭትና ለህዝብ እልቂትም እኛ አልገደልንም፣ የገደሉት ጽንፈኞች ናቸው፣ የገደሉት ሸኔዎች ናቸው፣ እኛ እኮ የአካባቢያችሁ ሚኒሻ አይደለንም የሚሉ ምላሾች ይሰጣሉ። ይህ ምላሽ አደገኛ ነው። በዚህም የተነሳ ይመስላል ህዝቡ አሁን ላይ ይበቃኛል፣ አንገሽግሾኛል ወደሚል ስልት እየመጣ ይገኛል። ህዝባዊ ተቃውሞዎች በከፍተኛ ሁኔታም እየተበራከቱ ይገኛሉ።
ምናልባትም አገዛዙ በዚህ ዓመትም ስልጣኑን ሊያጣ እንደሚችልም ይጠበቃል። ይሄ በቃ ዲሰንሲ ነው፣ ሌላ ነገር አይደለም። ከአንድ ሊደር የሚጠበቅ ዲሰንሲ ነው እንጂ ባላየ ባልሰማ የሁሉ ሰው ሞቶ እነዚህ ሰዎች እሺ፣ ታዲያ እሺ፣ የውጭም ሰዎች የሀዘን መግለጫ የሚልኩት እኛ ስንት ኢትዮጵያዊ ሲሞት ነው? ስንቶቻችን እንለቅ? መጀመሪያ ጠቅላይ ሚኒስትሩ ኢትዮጵያና የኛ ኢትዮጵያ የኔ ኢትዮጵያ ልበል አትሊስት አልገጥም ብላኛለች። ምክንያቱም የጠቅላይ ሚኒስትሩ ኢትዮጵያ ሀብታም ኢትዮጵያ ነች። የጠቅላይ ሚኒስትሩ ኢትዮጵያ ህዝቡ በከፍተኛ ሁኔታ በደስታ የሚኖርበት በኮሪደር ልማት የተንቦገቦገች። ታዲያም አገዛዙ ኢትዮጵያ ሀብታም እየሆነች ነው፣ የኮሪደር ልማቱ ከዓለም አንደኛ እንድንሆን አስችሎናል፣ ህዝቡ ስራ ይንቃል እንጂ አገሪቱ የስራ እጥረት የለባትም፣ ህዝቡ የሚበላው አላጣም፣ የመለመን ሱስ ስላለበት ነው በሚል በተደጋጋሚ አደባባይ በመውጣት ህዝቡን ፊት ለፊት በመተቸት የሚታወቁትንም እንዲሁ ህዝቡን በመዝለፍ የሚታወቁት የብልጽግና ሰዎች አሁን ላይ ግን አደገኛ ጉዳይ እየገጠማቸው ይገኛል። ምክንያቱም እየተከፈተ የሚገኘው ህዝባዊ ተቃውሞ ቀላል የሚባል አይደለም። ህዝቡ በአንድነት ተነስቶ አትግደሉን፣ አታፈናቅሉን ወደ ማለት መጥቷል። ቢያንስ አትግደሉን፣ መኖር እንፈልጋለን ወደሚል የሚመጡትንም እያሳደደ የሚያስረው የብልጽግናው አገዛዝ ነው። የእሳቸው ኢትዮጵያ 4 ኪሎና አካባቢው ላይ ነው የሚያዩት። ታምራለች። አንዳንዴ ለጋር ጋይስ እንግዲህ እውነት ነው። ስለ እውነቱ በጣም የሚያሳዝን ጊዜ ላይና የሚያሳዝን ወቅት ላይ ነው የምንገኘው። ምክንያቱም የብልጽግና ሰዎች ኢትዮጵያን የሚያዩበት መነጽር የተለየ መነጽር ነው። እነሱ ኢትዮጵያን የሚያዩት በጣም ሀብታም የሆነች ኢትዮጵያ፣ የተንቦገቦገች፣ የተንቀጠቀጠች፣ በኮሪደር ልማት የተብነሸነሸች ኢትዮጵያን ነው የሚመለከቱት። ከዛም ባለፈ ደግሞ ኢትዮጵያ በሀብቷ በኢኮኖሚዋ ከዓለም የሆነ ደረጃ ላይ ከፍታ ላይ እንደምትገኝ በተደጋጋሚ ሲገልጹ ይሰማሉ። እውነታውን ግን እንመልከት ብለን ካለን ህዝቡ የሚበላው የለውም፣ ህዝቡ የሚጠጣው የለም። ህዝቡ ከፍተኛ ጭንቅ ውስጥ ነው የሚገኘው። ህዝቡ የሚይዘው የሚጨብጠው አጥቷል። ምክንያቱም የኑሮ ውድነቱ ከሚባለው በላይ የከፋበት ጊዜ ላይ ነው የምንገኘው። አይኤምኤፍ ገንዘብን ካዳከመበት ጊዜ አንስቶ አገሪቷ ከፍተኛው ጥንቅጥ ውስጥ መግባቷን ዓለም አቀፍ መንግስታትም ዓለም አቀፍ ሚዲያዎችም ገለልተኛ የሆኑ አካላትም በተደጋጋሚ ሲዘግቡ እንሰማለን። ያም ሆኖ ግን እንደዛም ሆኖ የብልጽግና ሰዎች አይናችሁን ጨፍኑና ላሞኛችሁ በሚመስል መልኩ ህዝቡ የልመና ሱስ ስላለበት ነው እንጂ ኢትዮጵያ አንዳችም አይነት የገንዘብ ወይም ደግሞ የድህነት የለባትም። እንደውም ከኢትዮጵያ ውጭ ስንዴን ኤክስፖርት እያደረግን እንገኛለን በሚል በተደጋጋሚ ሲገልጹ ትሰማላችሁ። ማለት የትኛዋ ኢትዮጵያ ነች? እኛ የማናውቃት ኢትዮጵያ፣ የብልጽግና ሰዎች ብቻ የሚያውቋት ኢትዮጵያ፣ እቺ ኢትዮጵያ የትኛዋ ኢትዮጵያ ነች? እኛ ለምንድን ነው ያልገባን? ይሄ እውነት ለኛ ለምንድን ነው ያልተገለጠልን? ለብልጽግና ሰዎች ብቻ ነው ወይ እቺ ኢትዮጵያ የምትገለጠው? ማለት ህዝቡ እኮ የምበላው አጣው ብሎ ሲል አንድ ሰው እንዴት ቅንጦት ነው የምትበላው? አላጣህም፣ እየበላህ ነው። ሆም ብለክ የኢትዮጵያን ኢሜጅ ለማበላሸት ነው፣ የኢትዮጵያን ገጽታ ለማበላሸት ስለፈለክና የባንዳ ተላላኪ ስለሆንክ እንጂ የምትበላው አጣህ አይደለም እንዴት ይባላል? ማለት እንዴት ነው ረሃብን መደበቅ የሚቻለው? ሰው አደባባይ የሚወጣው እኮ የምበላው አጣው ብሎ ነው። ከዛም ባለፈ ደግሞ ለዚህ ለድህነት ህዝቡ አይኤምኤፍ ገንዘብን ከማዳከሙ ባሻገር ደግሞ በሀገር ውስጥ የሚካሄደው የእርስ በርስ ጦርነትም አደገኛ በሆነ ሁኔታ ህዝቡን በከፍተኛ ሁኔታ እያመሰው ህዝቡ ከቦታ ቦታ ተንቀሳቅሶ መስራት እንዳይችል በድህነት እንዲማቀቅ ትልቁን አስተዋጽኦ እየተወጣ የሚገኝ ነው። ታዲያ መንግስት ይህንን የህዝብን ድምፅ ከመስማት ይልቅ የህዝብን ስሜት የህዝብን ፍላጎት ከመስማት ይልቅ ሆን ብላችሁ ነው የኢትዮጵያን ኢሜጅ ልታበላሹ ነው፣ የጽንፈኛ ቡድኖች ተላላኪ ሆናችሁ ነው፣ እናንተም ጽንፈኞች ናቸው እንጂ አንዳችም አይነት ረሃብም ይሁን ችግር በኢትዮጵያ ውስጥ የለም በሚል በተደጋጋሚ ሲገልጹ የምንሰማው ጉዳይ ስለ እውነቱ በጣም የሚያምና የሚያሳዝን ጊዜ ላይ ነው የምንገኘው። እንግዲህ አድማጮቻችን እስቲ ተከታተሉት። ልትሰፋ ትችላለች፣ አንዳንዴ ፒያሳ ድረስ ልትሰፋ ትችላለች። ኢትዮጵያ ማለት ግን እሷ ብቻ ነች ወይ ነው? እሳቸው የሚያስባት ኢትዮጵያ ብቻ ናት ወይ? እንግዲህ ለብልጽግና ሰዎች በአጠቃላይ ኢትዮጵያ ማለት በጣም ሀብታም ነች፣ በጣም ልዕልት ነች፣ ህዝቡ በአጠቃላይ ጠግቦ የሚኖርባት ሀገር ነች። ከዛም ባለፈ ደግሞ ከአፍሪካም በሀብት አንደኛ ነች። እኛ የምናውቃትና እውነታው ግን ኢትዮጵያ በድህነት ከዓለም አንደኛ መሆኗን ነው። አይገርማችሁም? ኢትዮጵያ አሁን ላይ ከኤርትራ እንኳን በድህነት አንደኛ መሆኗን እኮ ነው።
እየሰማን የምንገኘው። ይሄ በሆነበት ሁኔታ ነው እንግዲህ የፌዴራል መንግስቱ ሆን ተብሎ ዘመቻ እየተከፈተብኝ ነው እንጂ ኢትዮጵያ በጣም ሀብታም ነች፣ ህዝቡ አይኑን ገልጦ እየተመለከተ አይደለም። ህዝቡ ይሄንን መመልከት ካለበት አይኑን ይግለጥ ይላሉ። አይናችንን ገልጠን የትኛውን እንመልከት? አይናችንን ገልጠን እኮ የምንመለከተው ድህነት እኮ ነው። ወይስ ደግሞ የምታዩት የውሸት ነው? ተኝታችኋል፣ አንቀላፍታችኋል፣ እያያችሁ ያላችሁት በእንቅልፍ ልባችሁ ነው ሊሎን ከሆነ በስተቀር ማለት ነው እንጂ አይናችሁን ግለጡ፣ ሚራክል ተመልከቱ፣ አስማት ተመልከቱ በማለት በተደጋጋሚ ሲገልጹ ትሰማላችሁና ይሄ እያያችሁ ላሞኛችሁ ወይ ደግሞ እያያችሁ እውነታውን በፍጹም መናገር የለባችሁም። እኛ ሀብታም ነን ካልናችሁ በቃ ሀብታም ናችሁ አምናችሁ ተቀበሉ። ደሃነን ማለት አትችሉም እኮ ነው ማለት የመናገር መብታችሁ እንኳን ረሃባችሁን እንኳን መግለጽ ፖለቲካ ያሰኝባችኋል። የምበላው አጣው ማለት ፖለቲካ ነው። በመንግስት በኩል ዘይት ተወደደ ኑሮ ተወደደ ብሎ ማለት ፖለቲካ ነው፣ ያስጠይቃል፣ ምናልባትም ያሳስራል። ተመልከታችኋል። እና እንደነዚህ አይነት ጥያቄዎች ደግሞ ከጊዜ ጊዜ እየተባባሱ እየመጡ ነው የሚገኙት። ምክንያቱም አንዳንድ ጉዳዮችን መደበቅ አይቻልም። ምክንያቱም ረሃብ ነው። በቃ የሚበላው ያጣ ህዝብ መንግስትን ይበላል ይባላል። አሁን ህዝቡ በከፍተኛ ሁኔታ ሆ ብሎ መነሳት ብቻ እንጂ የሚጠበቅበት ውስጥ ለውስጥ በድህነት ያልተቃጠለ ህዝብ የለም። በስደት ያልተቃጠለ ህዝብ የለም። በስደት የማይሞት ህዝብ የለም። እንዲሁ በጦርነት እያለቀ ያልሆነ ህዝብ የለም። እና ምናልባት የፌዴራል መንግስቱ ይሄንን ጉዳይ በአፋጣኝ የማያስተካክል ከሆነ አደገኛ የሆነ መዘዝ ከፊት ለፊቱ ይጠብቀዋል ብዬ ነው ማስበው ነው። አይ ነው ጎርጎራ ይሉሃል፣ ወንጪ እንደዚህ ኮይሻ ይሉሃል። ይሄ ብቻ ነው ወይ ኢትዮጵያ? መንግስት ሲያስብ ስለ አጠቃላይ ዜጋው ነው ማሰብ ያለበት። ከጥራት ከውበት በፊት ፍትሃዊነት ይቀድማል። ፍትሃዊነት ማለት ምን ማለት ነው? እንበልና 100 ብር ካለ